ብልጽግና በሁሉም የጦር ግንባሮች እየደረሰበት ያለው ሽንፈት ተጠናክሮ ቀጥሏል። የዙፋን ሁነኛ ጠባቂ ነው ብሎ የሚኮራበትና መከላከያ ሰራዊት በሚል የማይገባው ስያሜ የሚጠራው ኃይል እየወደመ ነው ተብሏል። ከዚህ ቀደም በሁሉም የአማራ ግዛቶች እግረኛና መካናይዝድ ጦር በከፍተኛ ደረጃ እርምጃ ተወስዶበታል። የአራት ኪሎ ቤተ መንግስት ቀዳሚ ዘብ እንደሆነ በአብይ አህመድ ተደጋግሞ የተነገረለት የሪፐብሊካን የጥበቃ ኃይል ልዩ ኮማንዶም በጦር ንጉሶቹ የአማራ ፋኖች አይቀጡ ቅጣት ተቀጥቷል። ዛሬም በተደረጉ ውጊያዎች የአገዛዙ ኃይል ከፍተኛ ኪሳራን አስተናግዷል። ከግንባር የደረሰን መረጃ በዝርዝር ሰሙታላችሁ። በአሳለፍነው ሳምንት የብልጽግናው ቁንጮ ስርዓት አስጠባቂ በፊልድ ማርሻል ተብዮ ብርሃኑ ጁላ የተመረቁ የአዲሱ መካናይዝድ እዝ ምድብተኛ በብዛት መክዳታቸው ተሰምቷል። ጉዳዩም በአራት ኪሎ ካምፕ ከባድ ጭንቀትን ፈጥሯል። ሌላኛው የረፋዱ መረጃችን ነው። በአሰብ ጉዳይ ክራይስ ግሩፕ አነጋጋሪ መረጃ አውጥቷል። ክራይስ ግሩፕ ከሁለት ቀናት በፊት ባሳተመው ልዩ የጥናት ምርምር ውጤት የብልጽግናው መሪ በአሰብ ጉዳይ በጉልበት ለመጠቅለል አስቧል ብሏል። በዝርዝር እንመለከተዋለን። ጌታቸው ረዳ ደግሞ ወልቃይትን በሚመለከት አነጋጋሪ መረጃ ወጥቷል። ለፋኖ መሪዎች ደግሞ መድረስ ያለበት የጥንቃቄ መረጃም አለን። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸውን መረጃዎች ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት ይጋብዝን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ላይ ገንቢ አስተያየታችሁን እያስቀመጣችሁ አብራችሁን ቆዩን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአማራ ፋኖ ከፋሽስታዊ አገዛዝ ጋር እያደረገ ባለው ትንቅንቅ ከገጠመው የብልጽግና ዙፋን ጠባቂ ጦር ባልተናነሰ የባዴን መንፈስ ተሸክመው የቆሙ የውስጥ ጠላቶች መሰናክል እንደሆኑበት ተነግሯል። በአማራ ሕዝብ ታሪክ ውስጥ ከገጠሙ የመከራ ዘመኖች ሁሉ የከፋው ያለፈው ግማሽ ምዕተ ዓመት ግፍ ነው። ይህ ግፍ የደረሰው በባዴን ብልጽግና ፈጻሚነትና አስፈጻሚነት እንደሆነም ተደጋግሞ ተነግሯል። ባዴን ብልጽግና የባንዳነት መንፈሱ በራሱ መዋቅር ስር በተኮለኮሉ ከሃዲዎች ውስጥ ብቻ ሳይሆን አጥር ተሻግሮ በሁሉም አማራዊ አደረጃጀቶች እየገባ ቁስል መፍጠሩን ቀጥሏል። ባለፉት ዓመታት እንዲህ ያለ ልምድ ተደጋግሞም ታይቷል። ያለፉት የ7 እና 8 ዓመታት ልምድ ይህንን በተግባር እያሳየ እንደነበር ይነሳል። ከጫካ ትግል እስከ ቤተ መንግስት አለቃነት የደረሰው የትግራይ ነጻ አውጪ በአማራ ሕዝብ ላይ የተከለውና ያደረሰው መዋቅራዊ መከራ በመቃወም በየአካባቢው በጥቂት ተቆርቋሪዎች እየተመራ የተጀመረው ህዝባዊ አመት ባለቤቱ ራሱ ህዝቡ እንደነበር ይታወቃል። ይሁንና የትነግ ሰዎች ያደራጇቸውና የሚልኳቸው የባዴን ካድሬዎችና ደህንነቶች በአመጽ መድረኮች እየተገኙ መፈክር በማሰማት ታጋይ በመምሰል ግለሰቦችን በአጋዚ አፈሙዝና ለአገዛዙ ማጎሪያዎች ያመቻቹ ነበር። ህዝቡ እያሸነፈ የትነግ የአራት ኪሎ ዙፋን መነቃነቅ ሲጀምር ባዴን የትግሉ መሪ መስሎ ራሱን ገልብጦ ወደ ትግሉ አደባባይ መጥቷል። ህዝቡ መንግስታዊ ድጋፍ የተቸገረው ትግል ያሸንፋል በሚል ለባዴን እምነትና ድል ቢሰጠውም የተጠናወተው መላላክ ገዝፎበት አለቃ ቀይሮ ብቅ ብሏል። የህዝብ ደምና ተስፋ በክህደት እንዲቋጭ መደረጉ ይታወቃል። ሂደቱ አልፎ አብይ አህመድ የሚባል ሰው በላ ግለሰብ የተቆጣጠረው ስርዓት ውስጥ የአማራ ህዝብ የበደል ጥግ እያስተናገደ ቆይቷል። ከዚያም በዋት የተከፈተውን ጦርነት ተከትሎ ቀድሞም ለነጻነቱ የማይደራደረው አማራ ወደ ጦር ሜዳ በመዝመት መስዋዕትነት እየከፈለ ወራሪውን መመከቱ አይዘነጋም። ባዴን ብልጽግና ደግሞ እንዲህ ባለው የመከራ ዘመን እንኳን በግደቱ እንደቀጠለ ነው። ህዝብን በየልሳኖቹ እንዲዋጋለት እየቀሰቀሰ በጎን ከዋት ገንዘብ የተቀበለ ቦታ እንዲለቅና የአማራ ተዋጊዎች እንዲጠቁ ያደርግ ነበር። ባዴን ብልጽግና የአብይ አህመድን ወታደር ጋብዞ ካድሬ ሚኒሻና ፖሊሱን አሰማርቶ ህዝብን ከመጨፍጨፉ ጎን ለጎን ባዴን የሆኑና መንፈሱን የተሸከሙ ጉልቶችን በፋኖ ውስጥ በማስገባት ለማፍረስ እየሞከረ እንደሆነ ታውቋል። በተለይም ሰሞኑን የባዴን አለመግባባቶች ተጠቅሞ ፋኖን በጎጥ አውራጃ ለመከፋፈል የሚጥረው በዝቷል። በፋኖ መዋቅርና ደጋፊ ውስጥ እውነተኛ የሚመስሉ መርዘኞች አንጃ እየፈጠሩ እያነታረኩ እንደሆነ ተነግሯል። በሂደቱ በሌላ አካባቢ ካለ ፋኖ ይልቅ የጎጡን ብልጽግና የሚያስቀድም ንጹህ ባንዳ በፋኖ መዋቅር ውስጥ በቅሏል ተብሏል። ሰርጎ የገባ የባዴንነት ክፉ መንፈስ ከሌለ ለጎንደሩ ፋኖ ከአርበኞቹ ከዘመነ ካሴና ከምሬ ወዳጆ ባንዳዎቹ መላኩ አለበል አገኘው ተሻገር ይርጋ ሲሳይና ለስልጣን የተባረረው ደሳለኝ ጣሰው የሚበልጡበት ሀቅ ሊኖር አይችልም ተብሏል። ለጎጃሙ የጎጥ ዘበኛም እነ ተመስገን ጥሩነህ ብናልፍ አንዱዓለም አረጋ ከበደ ድረስ ሳሉ ከነባየቀነው ሀብቴ ወልዴ ኮሎኔል ፈንታሙ አበውና መከተማሙ ሊበልጡበት እንደማይችል ይነገራል። አካላቸው የውሸትና አንደበታቸው ፋኖ ውስጥ አስገብተው መንገዳቸውን
ልባቸውን በአዴን ብልጽግና ውስጥ የሆነ መናኛዎች የከፈቱት ዘመቻ አሸንፎ ትግሉን ማጥራት የትውልዱ የቤት ስራ ሆኗል ተብለዋል። መረጃዎቻችን ሲቀጥሉ ብልጽግና በሁሉም የጦር ግንባሮች እየደረሰበት ያለው ሽንፈት ተጠናክሮ እንደቀጠለ ነው። የዙፋኔ ሁነኛ ጠባቂ ነው ብሎ የሚኮራበትና መከላከያ ሰራዊት በሚል የማይገባው ስያሜ የሚጠራው ገዳይ ኃይል እየወደመ ነው ተብሏል። ከዚህ ቀደም በሁሉም የአማራ ግዛቶች እግረኛና መካናይዝድ ጦሩ በከፍተኛ ደረጃ እርምጃ ተወስዶበታል። የአራት ኪሎ ቤተ መንግስት ቀዳሚ ዘብ እንደሆነ በአብይ አህመድ ተደጋግሞ የተነገረለት የሪፐብሊካን የጥበቃ ኃይል ልዩ ኮማንዶም በጦር ንጉሶቹ የአማራ ፋኖች አይቀጡ ቅጣት ተቀጥቷል። አሁንም ከፍተኛ እርምጃ እያስተናገደ ነው ተብሏል። ሰማዩ እኛ ነው እያሉ እነ ይልማ መርዳሳ የሚሸልሉት አየር ኃይልም ኢላማው መሬት ሳይነካ ቀድሞ የሚወርድ የአማራ ጀግና ተፈጥሯል። እግረኛ እስከ መካናይዝድ አየር ኃይል ሁሉንም ጉልበቱን ለመጠቀምና የሚጠላውን የአማራ ህዝብ ለመጨፍጨፍ እየሞከረ ያለው ጸረ ህዝብ መንግስት ጉልበቱ እየካደው የውድቀት ዋዜማ ላይ ደርሷል ተብሏል። የአማራ ህዝብ በመሰረታትና ደሙን አፍስሶ ባኖራት ሀገሩ ባይተዋርነት እንዲሳደድ ያደረጉትን ባለጊዜዎች እየቀጣ የእምቢተኝነት ጉዞ እያደረገ ነው። መጠቃት ያፈነደው ይህ የህዝብ እምቢተኝነት የሚመራው የህዝባቸው ጥቃት የእግር እሳት በሆነባቸው የቁርጥ ቀን ልጆቹ ነው። ከዚህ እምቢተኝነት በፊት የአማራ ህዝብ ሁሉም አይነት መታገሶች አሳይቷል። የትኛውም አይነት ህዝብ ገዢዎቹን በአማራ ህዝብ ልክ መታገስ አይችልም። የአማራ ህዝብ የደረሰበት ግፍ በክፍለ ዘመኑ ከደረሱ ብሔር ተኮር በደሎች ሁሉ በቀዳሚነት የሚጠቀስ ነው። በትናንትናው ዕለት መጋቢት 21 ቀን 2017 ዓ.ም በዘመቻ አንድነት በምዕራብ የወሎ ክፍል ጃማ ወረዳ ከወራይሉ ወረዳ ድንበር አጠገብ አስደማሚ ጀብድ ተፈጽሟል። ቀይ አፈር ከሚባለው ቀጠና በሌሊት ተነስተው ለግዳጅ የዋስ ብርጌድ ኃይል ወዳለበት ቦረና ቀጠና የገቡት የሰላም አስከባሪ አባላት ለወሬ ነጋሪ ባልቀረቡበት አግባብ እርምጃ ተወስዶባቸዋል። በፋኖ እንድሪስ ኢማም የሚመራው የዋሲል ብርጌድ ፋኖ የአገዛዙን እንቅስቃሴ በቅርበት በመከታተል ኦፕሬሽኖችን ቀድሞ በማክሸፍ የተዋጣለት ሲሆን ዛሬ ሌሊትም የብልጽግናን ሰላም አስከባሪ ተብዬ ኃይል በመክበብ የሞት ቀለበት ውስጥ አስገብቶት እርምጃ ወስዶባቸዋል። በዚህ የተደናገጠው ደጎሎ ከተማ ውስጥ ያለው የአብይ አህመድ ጥምር ጦር ህዝብን ሲያሸብርና ንጹሃንን ሲያዋክብ የዋለ ሲሆን ቦርዲን ቀጠና ውስጥም የሰላም አስከባሪዎችን አስከሬን ቆጥሮ ሲጭን ነበር ተብለዋል። በሌላ በኩል ዛሬ መጋቢት 22 2017 ከንጋት ጀምሮ በበርካታ የወሎ ቀጠናዎች የድሮን ቅኝት እየተደረገ ይገኛል። በተለይ ላስታ ቀጠና የማረነ ክርስቶስ ቡልቡላ አካባቢ ዛሬ ከንጋት ጀምሮ ያላቋረጠ የድሮን ቅኝት እየተደረገ ሲሆን ህዝቡ ጥንቃቄ እንዲያደርግ መረጃ ተላልፏል። ወደ ሸዋ መረጃዎች ስናልፍ ደግሞ በይፋት ቀጠና ሁለት ግዙፍ የፋኖ ክፍለ ጦሮች ቀጠናዊ አንድነት መስርተዋል። በይፋት ቀጠና በኤፍራታና ግድም እንዳጣ የማጀት የባሉ አካባቢዎች ዘረኛው አገዛዝ ከኦሮሞ ብሔረሰብ ዞን ካመጣቸው የኦነግ ታጣቂዎችና የዞኑ ጽንፈኛ ሚሊሾች ጋር በመሆን ከየካቲት 18 ቀን 2017 ጀምሮ በጣም በተደራጀና በታጠቀ መልኩ በድሮንና ከባባድ መሳሪያዎች በመታገዝ ከ3 ሳምንት በላይ ውጊያ ሲያደርግ ነበር። በዚሁ ቀጠና ሁለት ግዙፍ የፋኖ ክፍለ ጦሮች አሉ። እነዚህ ክፍለ ጦሮች በተለያየ አደረጃጀቶች ውስጥ ያሉ ናቸው። የሰባ ክፍለ ጦር በቅርቡ በተደረገው ውጊያ በተሰዋው በፋኖ ተስፋዬ ቦዬ ነበር የሚመራው። ይኩኖ አምላክ ክፍለ ጦር ደግሞ በአርበኛ ልመን ዘውዴ ነው የሚመራው። በአካባቢው የሸዋ ጠቅላይ ግዛት እዝ የዘመቻ መመሪያ ኃላፊ የነበረው አፋድን አልቀበልም፣ አፋድ ሸዋ አንድ እንዳይሆን እንቅፋት የሆነ ነው በሚል በሻለቃ መከተው ማሞ ከሚመራው ከአፋድ የሸዋ ጠቅላይ ግዛት የተለየው። እነዚህ ሁለት ክፍለ ጦሮች በየዛቸው የሸዋ አንድነት እንዲኖር ብዙ የጣሩና ግፊት ያደረጉ ናቸው። ሆኖም የሸዋ ፋኖች አንድነት እውን ሊሆን አልቻለም። በዚህ የተነሳ የ77 ክፍለ ጦር ሸዋን አንድ ለማድረግ በተነሳውና በማይፈለገው ታማኝነቱ ለህዝብ ሳይሆን ለግለሰቦች አፋድ ለሚባል ድርጅት በሆነው አመራር ጋር መቀጠል አንችልም በሚል ከሸዋ ጠቅላይ ግዛት ህዝብ በይፋ ወጥቷል። የ77 ክፍለ ጦር ከይኩኖ አምላክ ጋር ከ4 ወር በላይ ውይይቶች ሲያደርጉና ላለፉት 4 ሳምንታት አብረው ሲዋጉ ከቆዩ በኋላ በይፋ እሁድ መጋቢት 21 ቀን በይፋት ቀጠና ትስስራቸውና አንድነታቸውን በህዝብ ፊት አውጀዋል። መረጃዎቻችን ሲቀጥሉ አብይ አህመድ አሰብን በጉልበት ለመጠቅለል እያሰቡ ነው ሲል ክራይስ ግሩፕ ባወጣው ጥናት አመላከተ። ክራይስ ግሩፕ ከሁለት ቀናት በፊት ባሳተመው ጥልቅ የጥናት ምርምር ውጤት የዓለሙ ማህበረሰብ የኢትዮጵያ የምትዋሰን የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም የፖለቲካ አሰላለፍ መዛባትን ተከትሎ የብልጽግናው መሪ አብይ አህመድ ቀይ ባህርን በኃይል የመጠቅለል እድሉ ሰፊ ነው ሲል አትቷል። ምንም እንኳን አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅስም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸው ገልጸዋል። ክራይስ ግሩፕ ዋና መቀመጫው ቤልጅየም ብራስልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረት፣ ሰላምን ለማውረድ እንዲሁም በተለያዩ ሀገራት የፖሊሲ ጥናቶችን በማካሄድ ይታወቃል። ይህ በእንዲህ እንዳለ የሜካናይዝድ እዝ ያስመረቃቸው አባላት በብዛት ከዱ። ባሳለፍነው ሳምንት የብልጽግናው ቁንጮ ስርዓት አስጠባቂ ፊልድ ማርሻል ተብዬው ብርሃኑ ጁላ የተመረቁ አዲስ መካናይዝድ እዝ ምድብተኛ በብዛት መክዳታቸውን የመከላከያ ምንጮች አስታውቀዋል። በቅርብ ጊዜ የተቋቋመው ዋና መምሪያውን በአዳማ ከተማ ያደረገው የሜካናይዝድ እዝ በአዋሽ አርባ ከተማ አቅራቢያ በሚገኘውና በቀድሞ አዲስ ራዕይ ማሰልጠኛ በአሁኑ የዙ ማሰልጠኛ ማዕከል ከመስከረም ጀምሮ ለስልጠና የገቡ የሜካናይዝድ ምድብተኛ
እንግሊዝኛ በፊልድ ማርሻሉና ተከታዮቹ የዘመናዊነታችን ማሳያ የሰራዊታችን መቻሌ ናቸው ተብሎ ቢመረቁም በተለያየ መልኩ መክዳታቸው መረጃዎች ደርሰውናል። ስልጠናው ሲጀመር 3800 ሰልጣኞች ቢገቡም በስልጠና ላይ እየከዱ በስርና በዲሲፕሊን ከ528 በላይ ተባረው የቀሩት ቢመረቁም በጉዞ ላይ ያሉበት በተመደቡባቸው ክፍሎች እንደደረሱ መጥፋታቸውን ምንጮች አስረድተዋል። ተመራቂዎቹ በተለያየ የግዳጅ ስምሪት ወደ ህዝብ በመተኮስ የከረሙት የሁለተኛ፣ የአምስተኛ፣ የስድስተኛ፣ የሰባተኛና የስምንተኛ መካናይዝድ ክፍለ ጦሮችን በሰው ኃይል ለማጠናከር የሰለጠኑ ቢሆንም የክዳታቸው ምክንያት ግን አገዛዙ እንደ አዲስ የነደፈው የወንድማማቾች ጦርነትና ህዝቡን እየበደሉበት ያለው ሂደት ሌላ ስሜት የፈጠረባቸው መሆኑን ምንጮች ገልጸዋል። በሌላ መረጃ ምዕራብ ትግራይ ወልቃይት ሲባል ለሰሊጥ መሬት እንጂ ስለተፈናቃዩ ተጨንቆ አያውቅም አለ ጌታቸው ረዳ። አቶ ጌታቸው ረዳ በትግረኛ ቋንቋ ባስተላለፉት መልእክት ባለፉት 20 ቀናት በትግራይ የሚታየው ፖለቲካ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘት ምዕራፍ መድረሱን ያመላክታል ብለዋል። ህግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያወኩበት ከፍታ ላይ ነው የተደረሰው። ከማተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ብለዋል። በመጀመሪያ ተቆጣጣሪዋለሁ በሚሉ ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረድ ይጠቀሳል። ዋነኛ ትኩረቱን በመቀሌ፣ በሽሬ፣ በአክሱም፣ በማይጨውና በአዲግራትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎችም የክልሉ አካባቢዎች ይቀጥላል ብለዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።